ሰላም ወዳጆች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ በዝት ይበል። ዛሬም በሌላ ዝግጅት በአዲስ ትምህርት ተመልሰን መጥተናል። በዛሬው ትምህርታችን መቼም እንደማይተውሽ የሚጠቁሙ ምልክቶች እያለን እንማማራለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። አብዛኞቻችን ሰዎች ፍቅር ውስጥ ሲሆኑ የሚያሳያቸው ምልክቶች በሚገባ እናውቃቸዋለን። ግን ደግሞ ያለንበት የፍቅር ህይወት የእድሜ ዘመን መሆን አለመሆኑን የምናውቅ በጣም ጥቂቶች ነን። ይኸውላችሁ የፍቅርነት ውስጥ መዋደድና መፋቀር ግንኙነትን ለማስቀጠል በጣም ወሳኝ በጣም መሰረታዊ ነገር ነው። ግን ደግሞ የፍቅር ህይወት እንደ ጸና እንዲቀጥል የሚያደርግ ብቸኛ ነገር አይደለም። ይሄን በጣም በሚገባ ማወቅ ያስፈልጋል። ስለዚህ በዛሬው ትምህርታችን ፍቅራችሁ እንደ ጸና እንደሚቀጥል የሚጠቁሙ ምልክቶችን እንመለከታለን። የመጀመሪያው አብሮነታችሁን የምትወዱት ከሆነ ፍቅራችሁ በጊዜ ሂደት ውስጥ የሚመጡ ፈተናዎችን በድል እንደሚሻገር ለማወቅ ወይም ደግሞ እንደነዚህ አይነት ነገሮች ሲመጡ እነዚህ እንደምታልፉ እርግጠኛ ለመሆን መጀመሪያ ላይ ማየት ያለባችሁ ነጥብ ይሄ ነው። ሁለታችሁም ለረጅም ሰዓት አብራችሁ ስትሆኑ በመሐከላችሁ መሰለቻቸት የሚባል ነገር ከሌለ፣ ሁለታችሁም በጊዜ ወደ ቤታችሁ መግባትን የምትናፍቁ ከሆነ፣ አብራችሁ ላለመሆን ሰበብ የማደረድሩ ከሆነ፣ ሁልጊዜም የፍቅር ህይወታችሁ ውስጥ ራሳችሁን ሆናችሁ መቀጠል እንደምትችሉ የሚሰማችሁ ከሆነ፣ የአንዳችሁ ደስታ የሌላችሁን ደስታ ያህል በጣም አስፈላጊ እንደሆነ የምትረዱ ከሆነ፣ ክፍተቶች ላይ መቻቻል ካለ፣ የፍቅር ህይወት ውስጥ ክፍተት በሁሌም ሊፈጠር የሚችል ነገር ነው። እዚህ ጋር እንዳትሸወዱ። ለምን ተፈጠረ ክፍተት የሚባል ነገር እንዳያሳስባችሁ። ነገር ግን ክፍተቶች ሲፈጠሩ ክፍተቶች ላይ የምትቻቻሉ አይነት ከሆናችሁ፣ በአጠቃላይ አብራችሁ በምትሆኑበት ሰዓት ሁሉ ደስተኛ የምትሆኑ ከሆነ ይሄ ፍቅራችሁ ረጅም እድሜ ባለቤት እንደሚሆን የሚያሳይ አንድ ምልክት ነው ማለት ነው። ሁለተኛው የፍቅር አጋር ብቻ ሳይሆን ጓደኛሞች ከሆናችሁ። ከመጀመሪያው ነጥብ ቀጥሎ የሚመጣው በጣም ብዙ ጥንዶች መሀል ማናየው ነገር ግን ደግሞ መሆን ያለበት ጉዳይ ይሄ ነው። በተቃራኒ ጾታ መሀል ያለው ግንኙነት እንደተጠበቀ ሆኖ ጥንዶች ልክ እንደ ጓደኛሞች ሁሉንም ነገር በግልጽ መነጋገር መቻል አለባቸው። ደን በመተማመንና በግልጽነት የምትገነቡት የጓደኝነት መንፈስ ፍቅራችሁ ስር እየሰደደና እየጠበቀ እንዲሄድ ይረዳችኋል ማለት ነው። ከአመታት ወይም ደግሞ ከረጅም ጊዜያት በኋላ በመሐከላችሁ የነበረው ፍቅር እየቀዘቀዘ እያለቀ ምናም ሲመጣ ይሄ የጠበቀው ጓደኝነታችሁ ትዳራችሁ ላይ ነፍስ እየዘራ ፍቅራችሁን እስከ መጨረሻው አቅታ ድረስ የማድረስ ትልቅ ጉልበት አለው ማለት ነው። ሶስተኛው የእርስ በርሳችሁ የፈገግታ ምንጭ ከሆናችሁ ነው። የገባችሁበት የፍቅር ህይወት ወይም ደግሞ ትዳር እስከ መጨረሻው እንደሚቀጥል ከሚጠቁሙ ምልክቶች አንዱ በየዕለቱ አንዳችሁ የሌላችሁ የሳቅ ምንጭ መሆናችሁ ነው። ሳቅ የፍቅር ህይወት ውስጥ በጣም ብዙ ጥቅሞች አሉት። ጥንዶች በጣም አስቸጋሪ በሚባሉ ጊዜያት ውስጥ ሲያልፉ በጋራ መሳቅ፣ በጋራ ፈገግ ማለት ከቻሉ ትዳራችሁ ወይም ደግሞ የፍቅር ህይወታቸው በቀላሉ እንደማይናወጥ ይሄ ትልቅ ማሳያ ነው። ከዚህ በተጨማሪ ሳቅ ለጤናችንም ለስሜታችንም አዎንታዊ ነገሮችን በመፍጠር በፍቅር ህይወታችን ስኬታማና አሸናፊ እንድንሆን ይረዳናል። አራተኛው ለመሸናነፍ ካልተጨቃጨቃችሁ። ቀደም ብለን እንደተነጋገርነው አለመግባባት የፍቅር ህይወት ውስጥ ሁሌም አለ። እንደውም ችግር የሚሆኑና በጣም ጥንዶች መደናገጥ ያለባቸው ከአመት እስከ አመት ወይም ደግሞ ለረጅም ጊዜ ምንም አይነት ያለመግባባት ካልተፈጠረ ነው። ስለዚህ ሁለት ሰዎች አብረው እስከኖሩ ድረስ የሆነ ነገር ላለመግባባት ካልተፈጠረ ከሁለት አንዱ ወይም ደግሞ ሁለቱ እያስመሰሉ ነው ማለት ነው። ይሄ ማለት ግን በጣም የበዛ ጭቅጭቅ የጤነኛ ፍቅር መገለጫ ነው ማለት አይደለም። በጥንዶች መሃል አት ኤኒ ታይም አለመግባባት ሊፈጠር ይችላል። አለመግባባት ሲፈጠር ግን ያንን አለመግባባት ለመፍታት ካልተሰዳደቡ፣ አለመግባባቱን የሚያባብሱ ነገሮች ካላደረጉ፣ ወደ ዱላና ወደ ጸብ ወደ እጅ ማንሳት አይነት ነገሮች ካልገቡ ወይም ደግሞ የተፈጠረውን አለመግባባት በአሸናፊነት ለመወጣት ግትርነትን ካልመረጡ የፍቅራቸው እድሜ በጣም የረዘመ ይሆናል ማለት ነው። አምስተኛው ተቀራራቢ እይታ ካላችሁ። ጠንካራ የፍቅርነት እንዳላችሁ የምታረጋግጭበት ሌላኛው ምልክት ነገሮች ላይ ያላችሁ አረዳድ ነው። እዚህ ጋር በጣም በሚያሳዝን ሁኔታ ጥንዶች ህይወትን ከፍቅር አጋራችሁ በጣም በተለየ መልኩ ወይም ደግሞ በራቀ ሁኔታ መረዳታቸውን የሚገነዘቡት ከአመታት በኋላ ነው ወይም ደግሞ ልጆች ከመጡ በኋላ ነው። ይሄ ደግሞ ነገሮች በጣም የተወሳሰበ እንዲሆኑ ያደርጋቸዋል ማለት ነው። ደጋግመን እንደተነጋገርነው የፍቅር ህይወት ውስጥ አለመግባባት በጥንዶች መሃል የማይቀርና በጣም አስፈላጊ ጉዳይ ነው። ግን ደግሞ ትልቁ ግባችሁ ላይ ተቀራራቢ እይታ ካላችሁ ሁሉም ነገር ከዛ በታች ነው የሚሆነው። በጣም ቀላል ነው የሚሆንላችሁ ማለት ነው። ስድስተኛው በጋራ ለማደግ ፍላጎት ካላችሁ። ሁለታችሁም በግላችሁና በጋራ ለማደግ ለመለወጥ ከልብ የመነጨ ፍላጎት ወይም ደግሞ ከልብ የመነጨ ቁርጠኝነት ካላችሁ ይሄ
ላለመለየት ትልቅ ምክንያት ይሆናችኋል። በህይወት ጎዳና በጣም በብዙ ህይወት ገጾች ውስጥ ማለፋችሁ የማይቀር ነገር ነው። በዚህ ሂደት ውስጥ ደግሞ ፍቅራችሁም የተለየ መልክ እየያዘና እየተለወጠ እንደሚሄድ ልትረሱ አይገባም። እነዚህ ነገሮች በሙሉ ሀፕን እያደረጉ ባሉበት ሁኔታ ውስጥ አንዳችሁ ሌላችሁ ለመደገፍ ፍላጎት ካላችሁ፣ በጣም ቁርጠኛ ከሆናችሁ ይሄ ነገር ብቻውን እድሜ ዘመናችሁን በአንድ ተወስናችሁ እንድትዘልቁ የሚያደርግ በጣም ትልቅ ኳሊቲ ነው ማለት ነው። 7ኛው ነጻነታችሁን የምታከብሩ ከሆነ። የፍቅር ግንኙነት ውስጥ ጥንዶች ለፍቅር አጋራቸው የሚሰጡት ነጻነት የፍቅራቸውን እድሜ የመወሰን ትልቅ ኃይል አለው። ምናልባት በልብ ወለዶችና በተለያዩ ፊልሞች ላይ የምንመለከታቸው ገጸ ባህሪያት 100% ጊዜያችንን ከፍቅር አጋራችን ጋር እንድናሳልፍ ሲመክሩ እንመለከታለን። ይህ ግን በእውኑ ዓለም ካለው እውነታ ጋር በፍጹም የሚጣጣም ነገር አይደለም። የፍቅር ግንኙነታችሁ እድሜ እንዲኖረው ካስፈለገ ወይም ደግሞ እንደዛ እንዲሆን ከፈለጋችሁ ለፍቅር አጋራችሁ የብቻቸውን ጊዜ፣ ከጓደኞቻቸው ጋር የሚያሳልፉትን ጊዜ፣ ተሰጧቸውን የሚያዳብሩበት ጊዜ፣ ነጻነት፣ እነዚህ ነገሮች ልትሰጧቸው ይገባል። 8ኛው የጋራ ፕሮግራሞች ካሏችሁ። ልደታችሁን በጋራ የምታከብሩ ከሆነ፣ አንቨርሳሪያችሁን የማክበር ልማድ ካላችሁ ወይም ደግሞ እነዚህን የሚመሳስሉ የጋራ ፕሮግራሞች ካሏችሁ ይሄ ያስተሳሰራችሁን የፍቅር ገመድ ከማጥበቅ በዘለለ በጣም ጣፋጭ ትዝታ በመፍጠር ነው። በጣም ጣፋጭ የሚባል ታሪክ በመፍጠር ለፍቅራችሁ ተጨማሪ እድሜ ይሰጣል ማለት ነው። 9ኛው በፈተና መሃል ከጸናችሁ። ትዳር ውስጥ እስከ መጨረሻው ጸንታችሁ መቆየት የምትፈልጉ ከሆነ አንዳችሁ ለሌላችሁ በችግር ጊዜ አብሮነትን፣ ድጋፍን ምናምን ማሳየት የግድ ነው። ችግርን በጋራ መጋፈጥ፣ መታመን፣ ግልጽነት፣ መረዳዳት፣ መደጋገፍ፣ እነዚህ ነገሮች የሌላቸው የፍቅር ግንኙነቶች በፍጹም እድሜ አይኖራቸውም። ይሄን ለማወቅ ደግሞ በጣም የሆነ የኒውክሌር ሳይንስ ማወቅ አይጠበቅባችሁ፣ በጣም ግልጽ ነገር ስለሆነ ማለት ነው። ስለዚህ የፈተና ሰዓትን በጽናት መሻገር የሚችሉ ጥንዶችን የሚለያያቸውን ነገር ማግኘት በጣም አስቸጋሪ ነው ማለት ነው። 10ኛው መላመድ ከቻላችሁ። የፈተና ጊዜያትን ለመሻገር በጣም ወሳኝ ከሚባሉ ነገሮች አንዱ መላመድ ነው። በትዳር በአንድ ጣሪያ ስር መኖር ከጀመራችሁ በኋላ በአንድ ህይወት አጋጣሚ ወይም ደግሞ በስራ ጉዳይ ወደ ሌላ ከተማ ወይም ደግሞ ወደ ሌላ ሀገር ልትሄዱ ትችላላችሁ። ስለዚህ እንደነዚህ አይነት በጣም መራር የሚባሉ አይነት ጽቦች ሲመጡ እነዚህ ሁኔታዎች ማለፊያው ብቸኛው መንገድ ነገሮች እስኪስተካከሉ ድረስ በትዕግስት መጠበቅና ችግሮችን መላመድ መቻል ነው። በዚህ ሁኔታ ውስጥ ሁለታችሁም አብራችሁ ሙቭ የምታደርጉበት ሁኔታ ሊፈጠር ይችላል። እንደዛ አይነት ነገር ሲያጋጥም ሁለታችሁም የሄዳችሁበትን ቦታ አዳፕት ልታደርጉ ይገባል። አንዳንድ ጊዜ ደግሞ ከሁለት አንዳችሁ የሆነ ቦታ ልትሄዱ፣ አንዳችሁ ባላችሁበት ልትቀሩ ትችላላችሁ። የዚህም አይነት ሁኔታ ሲመጣ በተቻላችሁ መጠን ነገሮችን በትዕግስት መጠበቅና ነገሮች እስኪስተካከሉ ያለውን ሁኔታ መላመድ መቻል ነው። ይሄን ማድረግ የቻሉ ጥንዶች ርቀት አካልን እንጂ መንፈስን እንደማይበጣጥስ፣ መንፈስን እንደማይዳይ ምርጥ ማሳያ ይሆናሉ ማለት ነው። 11ኛው በሰውነት ቋንቋ መግባባት ከቻላችሁ። የፍቅር ግንኙነት ውስጥ ንግግር በጣም ምን ያህል ጠቃሚ እንደሆነ ከዚህ በፊት በጣም ብዙ ጊዜ ተነጋግረናል ብዬ አስባለሁ። ግን ደግሞ ከቃላት በዘለለ በሰውነት ቋንቋ መነጋገርና በሰውነት ቋንቋ መግባባት የሚችሉ ጥንዶች ረጅም ጊዜ በትዳር ወይም ደግሞ በፍቅር አብሮ መቆየት ይችላሉ። እንደዚህ አይነት ትውውቅና እንደዚህ አይነት መግባባት ደግሞ የሚፈጠረው መቼ ነው? ጥንዶች ጊዜ ወስደው እርስ በርስ ለመተዋወቅ፣ እርስ በርስ ለመሞራረድ ባዋሉት ጊዜ ወይም ደግሞ ባደረጉት ጥረት ልክ ነው። የመጨረሻው ስሜታቸውን መቆጣጠር ከቻሉ። ትዳር ውስጥ ስሜታዊ የሚያደርጉ በጣም እልፍ ጉዳዮች ሊኖሩ ይችላሉ። በእነዚህ አይነት ሁኔታዎች ውስጥ ጥንዶች ስሜታቸውን መቆጣጠር ሲችሉ ብቻ ትዳራቸው ወይም ደግሞ የፍቅር ህይወታቸው ጸንቶ መሄድ ይችላል። ይሄ ብቻ አይደለም፣ ከራሳቸው ስሜት እኩል ወይም ደግሞ የራሳቸውን ስሜት በሚመስል መልኩ የሌላውንም የፍቅር አጋራቸውንም ስሜት መረዳት መቻል አለባቸው። ስለዚህ ስሜታቸውን መቆጣጠር የሚችሉና የፍቅር አጋራቸውን ስሜት መረዳት የሚችሉ ጥንዶች የፍቅር ህይወታቸው ሳይናወጥ ሳይናጋ በሰላም እስከ መጨረሻው መቀጠል ይችላልላቸዋል ማለት ነው።